ከታላቅነቱ ግዝፈት የተነሳ ቀይ ባህርን የተቆጣጠረ ከሮም፣ ፋርስ፣ ህንድና ቻይና ጥንታውያን ጋር የንግድ ግንኙነት የነበረው ታላቅ ስልጣኔ ከተጽዕኖ ፈጣሪነቱ ታላቅነት የተነሳ በጥንታውያን ጸሐፊዎች ከዓለም ታላላቅ አገራት አንዱ የተባለለት ይህ ስልጣኔ ሳይወድቅ እስከ ዛሬ ዘልቆ ቢሆንስ? የዓለምን ያርበደበደ የአፍሪካ ቀንድ ታላቅ ኃይል የአክሱም ስልጣኔ በ10ኛው ክፍለ ዘመን ሳይወድቅ ቢቆይ ኖሮ የአሁኗ ዓለም መልክ ምን ይመስል ነበር? የአክሱሙ አንበሳ ማቅሳቱን ባላቆመበት ሌላ ዓለም ምድራችን ምን ልትመስል እንደምትችል ለማየት እንሞክር። በታሪክ የአክሱም ስልጣኔ የወደቀው በሚከተሉት ምክንያቶች ነው። በንግድ መስመሮች መቀየር፣ በአየር ንብረት ለውጥ፣ ከመጠን በላይ መስፋፋት፣ በእስልምና መስፋፋት ምክንያት በቀይ ባህር ዙሪያ ብቻውን በመቅረቱ፣ ውስጣዊ የፖለቲካ ፍትጊያ። በዚህ በአዲሱ ዓለም ግን አክሱማውያን የገጠማቸውን ተግዳሮቶች በብልሃት ማለፍ ችለዋል። የተሻለ የመስኖ ስርዓት መተግበር ችለዋል። ከቀደመችው የእስላም መንግስት ጋር ጥሩ የሚባል የዲፕሎማሲ ግንኙነት ፈጥረዋል። የምድርና የባህር ኃይላቸውን አዘምነዋል። የንግድ መስመሩ ቢቀየርም አክሱማውያን ከንግድ መስመሩ ጋር ራሳቸውን ቀይረዋል። የአየር ንብረት ቢቀየርም የእርከን ስራን በመካን ችግሩን ተጋፍጠውታል። የጂኦ ፖለቲካዊ ችግርን ለመፍታት ምክክርና ውይይትን ተክነውበታል። በዚህም ምክንያት በመካከለኛው ዘመን የአክሱም ስልጣኔ በአፍሪካ ትልቁ ኃይል መሆን ችሏል። የአክሱም ስልጣኔ ባይወድቅ ኖሮ ሙሉ ቀይ ባህር ለሌሎች ሀገራት የጦር መሸመቂያ ሜዳ ሳይሆን የአፍሪካ ኢኮኖሚ አውራ ጎዳና ይሆን ነበር። ፖርቹጋል፣ ኦቶማንና በኋላ ላይ ብሪታንያ ሳይሆኑ አክሱማውያን ነበሩ የአካባቢውን ቅርጽ የሚቀይሩት። አክሱማውያን ነበሩ የቀይ ባህርን የሚቆጣጠሩት። የጅቡቲ ወደብ ባለቤትነቱ የአክሱም ይሆናል። ኤርትራ የአክሱም የባህር ኃይል መቀመጫ ትሆናለች። የመን የአክሱም ስትራቴጂያዊ ወዳጅ ወይም የአክሱም አንድ አውራጃ ትሆናለች። የአረብ ነጋዴዎችን አክሱማውያን በፈገግታ ታክስ ያስከፍሏቸዋል። በ1400ዎቹ ገና አውሮፓውያን ዘመናዊ መርከብ መገንባት ሳይጀምሩ ወሳኝ የሚባሉ ንግዶች በአክሱማውያን ቁጥጥር ስር ይሆናሉ። የጠንካራ አክሱም መኖር የአፍሪካ ሀገራት ቀደም ብለው መተባበር እንዲጀምሩ ያደርጋል። አስቡት፣ ከኑቢያና ማኩሪያ ጋር ወዳጅነት፣ ከማሊና ሶንጋ ሀገራት ጋር ንግድ፣ ከታላቂቱ ዚምባብዌ ጋር የባህል ልውውጥ፣ ከስዋሂሊ የባህር ዳርቻ ጋር የባህር ኃይል ጥምረት። አውሮፓውያን አፍሪካ ከመድረሳቸው በፊት አክሱማውያን አህጉር አቀፍ የንግድ መነቃቃትን ይፈጥራሉ። ከምዕራብ አፍሪካ ወርቅ፣ ከምስራቅ አፍሪካ የዝሆን ጥርስ፣ ከመካከለኛው አፍሪካ ብረት፣ ሁሉም በአክሱም ወደብ በኩል ያልፋል። ይህ ከዚህ በፊት አይቻልም የተባለ አንድ ነገርን ይፈጥራል። ከቅኝ አገዛዝ ምዕተ ዓመታትን ቀደም ብላ በንግድ የተሳሰረች አንድ አፍሪካን። የዓለም አቀፉን የንግድ ድርጅት አስቡት። ይህኛው ለየት የሚያደርገው ጥንታዊነቱና አፍሪካዊ መሆኑ ነው። አክሱማውያን ቀደምት ሙስሊሞችን ከሚያሳድዷቸው መጠበቃቸውንና የነቢይ መሐመድን ተከታዮችን መቀበላቸውን ታሪክ ይናገራል። ስለሆነም በዚህ ዓለም የሙስሊሞችና የአክሱም ግንኙነት በዚያ አያበቃም። 1000 ዓመተ ምህረት ላይ አክሱም የክርስቲያን አብላጫነት ያላት ሀገር ስትሆን እስልምና በክልሎች በሰፊው እየተስፋፋ ይገኛል። ጥቂት የአይሁድ ማህበረሰቦች ራቅ ራቅ ብለው ይኖራሉ። የአፍሪካ ባህላዊ እምነቶች በጋራ ለአክሱም ድምቀት ይሆናሉ። አክሱም የብዙ እምነቶች ቅይጥ፣ ሰላማዊ፣ ሀብታምና ዓለም አቀፍ የነጋዴዎች መዳረሻ ትሆናለች። ፖርቹጋል የህንድን የንግድ መስመር ለማግኘት ስትሞክር አክሱም ታያትና ስብሰባው እኮ ባለፈው ምዕተ ዓመት ነበር፣ ዘግይተሻል ትላታለች። አውሮፓውያን የጦር መርከብ ቢኖራቸውም አክሱማውያን ከነርሱ በፊት የተሻሉ መርከቦች ነበሯቸው። በመሆኑም ቅኝ ግዛት የማይታሰብ ነው። እንዲያውም የአሁኗ አክሱም በቴክኖሎጂ የረቀቀች በመሆኗ የአፍሪካ በር ትሆናለች። በአፍሪካውያን በጎ ፈቃድ አውሮፓ ቅመማ ቅመም ስትፈልግ ለአክሱም ትከፍላለች። ቻይና ወርቅ ስትፈልግ ለአክሱም ትከፍላለች።
ቀይ ባህርን የሚሻገር ሁሉ ለአክሱም ይከፍላል። በ21ኛው ክፍለ ዘመን አክሱም የዓለም የንግድ ኃያል ትሆናለች። በቴክኖሎጂ እና የባህር ኃይል የሚወዳደራት አይኖርም። ከፍተኛ የቱሪዝም መናኸሪያ ትሆናለች። በአፍሪካ መካከለኛው ምስራቅና እስያ መሃል የዲፕሎማሲ ድልድይ ትሆናለች። የህዝብ ቁጥሯ ከ200 ሚሊዮን ያልፋል። ዋና ከተማዋ አክሱም ወይም ቀይ ባህር ዳርቻ ያለ ግዙፍ ከተማ ይሆናል። ግዕዝ እንደ ላቲን አድጎ አብላጫ የዓለም ቋንቋ ይሆናል። እስልምናና ክርስትና በአገሪቱ ሁለት ትላልቅ እምነቶች ይሆናሉ። ባይዛንቲየም ልትሆን ትችል የነበረውን አክሱም ሆና ታሳያለች። በአፍሪካዊ ገጽታ አፍሪካ አሁን ከምናውቃት እጅጉን ትለያለች። ያልወደቀች አክሱም ሌሎች አፍሪካዊ ሀገራትን በማነሳሳት የአውሮፓ ተጽዕኖ በአፍሪካ እንዳይኖር ታደርጋለች። በመሆኑም የአውሮፓውያን አፍሪካን የመቆራረስ ሀሳብ አይኖርም። የቅኝ ግዛት ድንበር የሚባል አይኖርም። የባህል ማጥፋት በአውሮፓውያን አልተደረገም። በተቃራኒው በአፍሪካ የሚመራ ግሎባላይዜሽን ይኖራል። አስቡት፣ የአፍሪካ ዩኒቨርሲቲዎች ቀደምቱን ልህቃን አፍርተው ቢሆን ኖሮ የአፍሪካ የባህር አሳሾች በአፍሪካ የተመራ የኢንዱስትሪው አብዮት አልደረሳችሁበትም? እንቀጥል። የአክሱም ጥንካሬ በጨመረ ቁጥር የቀይ ባህር ጦርነት አይኖርም። አስከፊ የሆነ ድርቅና ረሃብ አይኖርም። ጥንታዊና ዘመናዊ ስርዓትን በመጠቀም በአስተማማኝ ሁኔታ ዝናብን መቆጣጠር ይቻላል። በመሆኑም የአፍሪካ ቀንድ በምድር ላይ ሀብታም ከሚባሉ አካባቢዎች አንዷ ትሆናለች። ቱሪዝም ከግብጽ ይበልጣል። ግብርና የኤክስፖርት ኃያል ያደርጋታል። ቴክኖሎጂ የምስራቅ አፍሪካዋ ሲሊከን ቫሊ ያደርጋታል። አዲስ አበባ ላትኖር ትችላለች። ይሁን እንጂ ግዙፏ የአክሱም ዋና ከተማ አክሱም ልትሆን ትችላለች። ከዓለም ጥንታውያን ግዙፍ ከተሞች አንዷ። ዓለም አቀፍ ተጽዕኖ ያልወደቀች አክሱም የፕላኔቲቱን ቅርጽ በማይታሰብ መልኩ ትቀይራለች። ቀይ ባህር የዓለም የባህር ላይ መዳረሻ ይሆናል። ክርስትና በመካከለኛ ምስራቅ ጠንካራ እንደሆነ ይቀጥላል። የአረብ አፍሪካ ክልስ ማንነት ያላቸው ንግዱን ይቆጣጠሩታል። ቻይና ታላቅ የዓለም ኃያል ትሆናለች። የዓለም የኃይል ሚዛን የተለየ ይሆናል። በጣም የተለየ። የአክሱም ስልጣኔ ባይወድቅ ኖሮ የዛሬቱ ዓለም በእጅጉ አፍሪካ መር ትሆን ነበር። አፍሪካ ዲዛይን ያደረገችውና አፍሪካ ኃይል የሆነችለት በንግድ ዲፕሎማሲ፣ ፈጠራና እምነት ላይ የተገነባ ስልጣኔ በታላቅነቱ ወደር የማይገኝለት ስልጣኔ ነው የሚሆነው። ይህ ማንም የማይክደው ሀቅ ነው። ያወራነው ተረት አይደለም። አፍሪካ የሆነ ጊዜ የዓለምን ንግድ ስትመራ እንደነበርና ከቆረጠን አሁንም ከመሆን የሚያግደን እንደሌለ የሚነግረን ወሳኝ ማስታወሻ እንጂ